ጳጳሱ በነ አራርሳ መርዳሳ ትእዛዝ ከኃላፊነታቸው ተባረሩ። ለብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ለብፁዕ አቡነ ዲዮስቆሮስ የተባረሩት ጳጳስ ከቤተ ክርስቲያኗ ሕግ ውጭ በሆነ አሰራር መነሳታቸውም ተሰምቷል። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ ንግድ ከልክለ ሰይፍ መዘ አፈናቅለ አስፈራርተ ትምህርት ነስተ መረጃ ከልክለ ለብቻ ነግደ ስታውን ግን ሃይማኖት ማስቀየር የአጋንንት ስራ። ሰላም ጤና ይስጥልን በሰንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ብፁዕ አቡነ ያሬድ ከአርሲ ሀገረ ስብከት የተነሱበት መንገድ እንግዲህ ህገወጥ እንደሆነ እንደዚሁ ደግሞ አንዳንድ የመንግስት አካላትም እጃቸው እንዳለበት አንድ ዘገባ ወጥቷል። እሱን የምንመለከት ነው የሚሆነው። በዚሁ ነው ብፁዕ አቡነ ሳዊሮስና አቡነ ዲዮስቆሮስን ጨምሮ ሌሎች ጳጳሳት ወደ ድሬዳዋ ባመሩበት ሰዓት የተደረገላቸው አቀባበል ብዙዎችን እያነጋገረ ይገኛል። እሱንም እንመለከተዋለን። ሐዋሳ የተፈጠረ የሚገኘው ምንድነው እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ ይሄን ተመልከቱት። እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች እንግዲህ እንደዚህ አይነት ማስታወቂያ ሰሞኑን ብዙዎችን እያስቆጣና እያናገረ ይገኛልና ፐርሰናሊ ነኝ እኛ ባናረገው ይሄ ነገር አይሰራም ነበር። ይሄ ሪያሊቲው ስለሆነ አምነ መቀበል ይኖርብናልና መቆማችን እንዳለ ሆኖ ግን ከዛ ጋር እንመለሳለን ነው። ኦኬ ሄዶ የሚጨፍሩ አካል ራሱ ቲክታክ ላይ ይቃወምልሃል። ሄዶ ይጨፍራል እኮ ግን እዛና ልጅቷ እንግዲህ የምትናገረውም ክርስቲያን ናት፣ የቤቱ ባለቤትም ክርስቲያን ነው፣ የምትጨፍረውም ክርስቲያን ነው፣ ኦርቶዶክስ ናት፣ ቤተክርስቲያን ልጆች ናቸውና በጣም ነው የሚያሳፍረው። ማተብ አንገታቸው ላይ አስረው በዚህ መንገድ እዚያ ማስታወቂያ ሲሰሩ ይገኛሉ፣ ይደነሱ ይገኛሉ ምናምን ነገር። ለገብርኤል የምትጓዙ ወደዚህ ነው። ኦኬ ገብርኤል ልክስ ለማክበር ከመጣችሁ ስም ጠቅሳ ለቅዱስ ገብርኤል የምትመጡ እዚህ ሳትመጡ እንዳትሄዱ ብላ የምትናገረው ኦርቶዶክስ ናትና ይቅርታ ባለች ኦሬዲ ቪዲዮ አሳያችኋለሁ። ከዛ በፊት ግን ወንድማችንን ስሙት። እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች የተለያዩ ኦኬ ይሄ ቪዲዮ የተሰራበት ምክንያት ልንገራችሁ። ነው ቪዲዮ ማለት ማስታወቂያው የተነገረበትን ምክንያት እኔ ልንገራችሁ የገባኝ። ወንድም አላችሁ አይደል?